ዩቲዩብ ቤተሰቦች ጁማን በማዳም ቤት ሆኜ አንድ ነገር ለምናችሁ መጥቻለሁ። እንዴት ናችሁ? ሰላም ናችሁ? በስባካችሁ ሰብስክራይብ አድርጉኝ። ምን ሆናችሁ ነው? ሰብስክራይብ አድርጉኝ። ሰብስክራይብ መደረግ ፈልጋለሁ። ኢትዮጵያ ልገባ ነው። ኢትዮጵያ ገብቼ ስራ መስራት ፈልጋለሁ። ባካችሁን የማዳም ቤት አስጠልቶኛል። በአሁን ሰዓት በቃ የመታዘዙም የመስራቱ ሞራል የለኝም። በተለይ ደግሞ ደሞዝ ሳይከፈላቸው አይከብድም ጋይስ። ኢትዮጵያውያን ኤርትራውያን እባካችሁን ሰብስክራይብ አድርጉኝ። ምን ችግር አለ? ሰብስክራይብ አድርጉኝ። ገንዘብ ስትጠየቁ ትረዱ የለ ኢትዮጵያውያን ኤርትራውያን። እኔ እኮ የጠየቅኳችሁ ሰብስክራይብ ነው። ፕሊዝ ሰብስክራይብ አድርጉኝ። ሰብስክራይብ አድርጉኝና እኔ ምድል ልፋቅ። ብዙ ነገር ሞክሬያለሁ፣ አልሆነልኝም። እስኪ በዚህ ደግሞ ከሆነልኝ ጎን ለጎን አጠጋግቼ ኢትዮጵያ ስገባ ቤተሰብ ለወንድም ለእናት ስቆርስ ከቀረኝ ትንሽ የራሴን ስራ ጀምራለሁ። ዩቲዩብ መስራት ፈልጋለሁ። ሰብስክራይብ አድርጉኝ ጋይስ። እንዴ ግዴታ ሰብስክራይብ ለመደረግ መውደቅ አለብኝ? የምር አድርጉኝ ሰብስክራይብ። እንዴ ሁሌ ማዳም ቤት ሁሌ ስደት ጠባይል። በእርግጥ ስደት የሚከበር ነገር ነው። ስደት አሪፍ ነው፣ ሲበዛም ግን በጣም ያስጠላል። እና እኔ በስቶብኝ ጋዝ ብሎኛል። ጠብ ያለልኝ ነገር የለም። እስኪ እድሌን ደግሞ በዩቲዩብ ልሞክር። እድሌን ደግሞ ከእግዚአብሔር በታች እናንተ ጋር ነው ያለው። ሰብስክራይብ አድርጉኝ፣ ማርያምን ሰብስክራይብ አድርጉኝ። ሰው የሆናችሁ ሁሉ የሰው ስቃይ የማይመቻችሁ ሰው እንዲለወጥ የምትፈልጉላ ሰብስክራይብ አድርጉኝ። በፈጠራችሁ ስም ይዣችኋለሁ። የምር ማለት ነው እንዴ ለስንቱ እንተርፋለን። ስለዚህ ቅንነትን ከተማር ቅን እንሆናለን። ስለዚህ ፕሊዝ ጋይስ ሰብስክራይብ አድርጉኝ። እኔ ሰብስክራይብ እንድታደርጉኝ ብቻ ነው፣ ሌላ ሞር የለኝ። ኢትዮጵያ ሲሄድ ብዙ ነገሮች እሰራለሁ፣ በራሴ ነገር እመጣለሁ። አሁን ግን ሰብስክራይብ ፈልጋለሁኝ። በቃ እኔ አንድ እህታችሁ ከማዳም ቤት ሆኜ ነው ሰብስክራይብ የምጠይቃችሁ። ፕሊዝ ሰብስክራይብ አድርጉኝ ጋይስ። ሰብስክራይብ መሆን እፈልጋለሁ። ዩቲዩበር መሆን እፈልጋለሁ። ዩቲዩበር ደግሞ መሆን ስፈልግ በምን መሰላችሁ? ይሄ የሆነ ብሩን ብቻ ሳይሆን በቃ ዩቲዩብ መጠቀም እፈልጋለሁ። ስለዚህ ዩቲዩብ ሰብስክራይብ አድርጉኝ። ፍላጎት አለኝ ዩቲዩብ ለመጠቀም እና ሰብስክራይብ አድርጉኝ። ነጭ ሽንኩርት፣ ቅጠል ሽንኩርት እየላጥኩ ነው የምጠይቃችሁ። እንደው ስለ ሽንኩርት አመጣ የምር ማለት ነው። ሰብስክራይብ አድርጉኝ። ምን ሆኖ ነው ይሄ ደግሞ የሚቋረጠው እንዴ? ቪዲዮ ተቋረጠ እና ጋይስ ሰብስክራይብ አድርጉኝ። እንዴት ናችሁ? የትም ቦታ ያላችሁ የሰው ልጆች የሆናችሁ በሙሉ ሰብስክራይብ አድርጉኝ። ሰብስክራይብ እንድታደርጉኝ እለምናችኋለሁ። ምንም ናት አንዴ ሰብስክራይቧን ተጭኖ የደውል ምልክቷን መጫን ነው። እኔ አቅሜ የሚፈቅደውን አደርጋለሁ። ኢትዮጵያ ሲሄድ ደግሞ በጣም እሰራበታለሁ በዩቲዩብ። አሁን ግን እዚህ ሆኜ ቢያንስ በእናታችሁ ማርያምን 1000 ሰብስክራይብ እና ሰዓት ከሞላችሁልኝ ዋቻዋሬ ሌላውን እራሳችሁ ፈልጋችሁ ታደርጉኛላችሁ። አሁን ግን እንደ ቤተሰብ እንደ አንድ እህት የምጠይቃችሁ ሰብስክራይብ እንድታደርጉኝ ነው። ፕሊዝ ጋይስ ሰብስክራይብ አድርጉኝ። እገዛቸውን እፈልጋለሁ። ግዴታ በቃ መሞት ወይ መውደቅ መታመም አለብኝ? ፕሊዝ ጋይስ ሰው ጨርሶ ከመውደቁ በፊት እስኪ ትብብራችሁን አሳዩ። እኛ ኢትዮጵያውያን ለምንድን ነው ሰው ሊሞት አፋፍ ላይ ሲቀር መደገፍ? ሰው ሊወድቅ ሲል ወድቆ ከምትደግፉ እንደዚህ ሊወድቅ እየተንገዳገደ እናንተ እኮ እንደ ባላ መደገፍ ትችላላችሁ። እንችላለን። ስለዚህ ሰው ከመውደቁ በፊት ድረሱለት ጋይስ ፕሊዝ። እና ፕሊዝ እንትን በሉ እንድሰራ እርዱኝ። ዩቲዩብ እንድሰራ እርዱኝ እባካችሁን። በፈጣሪ ስም ልለምናችሁ። ትችላላችሁ። እኔን ሞኔታይዝ ማድረግ ትችላላችሁ። እባካችሁ 2 ወር ቀርቶኛል። በ2 ወር ውስጥ ሰብስክራይብ አድርጋችሁ ሰዓቴን ብትሞሉልኝ ቀሪውን ኢትዮጵያ ሄጄ ሁሉም ነገር አስተካክላለሁ። ጋይስ እባካችሁ ሰብስክራይብ አድርጉኝ።
በጣም ነው የማመሰግነው ስለሰማችሁኝ። ቪዲዮን ስለቀዩልኝ ኮፒ ሊንክ ሼር አድርጉልኝ። ካሁን በኋላ ምንም አይነት ቪዲዮ ቀርጬ አልፖስትም። ራሴ እንደዚህ ዕቃ ቤት ሆኜ ሽንት ቤት ሳጸዳ ምናምን ነው ፖስት። ኢትዮጵያ ሲሄድ ግን የራሴ የህይወት ተሞክሮዬን ውሎዬን ኢትዮጵያ ያለውን ነገር ምናምን ፖስት እላችኋለሁኝ። ጋይስ ፕሊዝ ኮፒ ሊንክ ቲክቶክ ላይ የለመድኩት ኮፒ ሊንክ እላችኋለሁኝ። ሼር አድርጉልኝ ኢትዮጵያውያን ኤርትራውያን ፕሊዝ። የሰው ልጅ እውቀት ማትፈልጉ የሰው ልጅ ሲወድቅ ማትፈልጉ አይ ቲንክ ሁላችንም ኢትዮጵያውያን እንፈልጋለን ሰው እንዳይወድቅ። ግን እንትን በሉ ሰብስክራይብ አድርጉ ጋይስ። አሁን ሱቅ ሄጄ ነው የመጣሁት። በቃ ልለምናችሁ ብዬ ነው እንትን ያልኩት ጋይስ። ስላደረጋችሁልኝ፣ ስለምታዩልኝ፣ ስለምታበረታቱኝ በጣም ነው የማመሰግነው ውድ እህቶቼ። በጣም ቴንኪው። እንደምታደርጉኝ አልጠራጠርም። ፕሊስ እባካችሁ ሰብስክራይብ አድርጉኝ። የምታዩት ሁሉ ፕሊስ እባካችሁ። አመሰግናለሁ።